المادة العملاء معاش أولا أليف بدلالة المادة بدلالة አንዳንዶች የአረብ ዓለም ጀግና ይሉታል። ሌሎች ደግሞ የመቶ ክፍለ ዘመኑ ጨካኝ አምባገነን። በቤተ መንግስቱ የወርቅ ሽንት ቤት የተጠቀመ በወርቅ የተለበጡ ሽጉጦችን የታጠቀ ነገር ግን መጨረሻው በአይጥ ጉድጓድ ውስጥ ሆኖ የተገኘ ያ ሰው ማን ነበር? ዛሬ የምንጀምረው ታሪክ በሚሊዮኖች ደም የተጻፈውን የሳዳም ሁሴን አብድ አልመጂድ አልቲክሪቲ ታሪክም ነው። ከድህነት በቅሎ በደምና በሴራ ስልጣን ላይ ወጥቶ በአሰቃቂ ሁኔታ እስከ ተሰቀለበት ቀን ድረስ ያለውን አጓጊ ጉዞ አብረን እንቃኛለን። ይህንን እውነተኛ ታሪክ ማቀርብላችሁ እኔ ቴዎድሮስ ተሾመ ነኝ። አብራችሁን ቆዩ። ታሪኩ የሚጀምረው ሚያዝያ 28 ቀን 1937 ዓመተ ምህረት በአላውጃ በምትባል የኢራቅ መንደር ነው። ሳዳም ሲወለድ አባት አልነበረውም። አባቱ እርሱ ከመወለዱ በፊት ጠፍቶም ነበር። ወንድሙም በካንሰር ሞቶበት ነበር። እናቱ ሱቢያ በደረሰባት ሐዘን ምክንያት ሕፃኑን ሳዳምን ለማጥፋት ወይም ለማስወረድና ራሷን ለመግደል ሞክራም ነበር። ሳዳም የተወለደው ከሞት ተርፎ ነው ብንል እንኳን አሳማኝ ነው። ሳዳም ገና ሕፃን እያለ እናቱ ሌላ ሰው አገባች። የእንጀራ አባቱ ሐሰን በጣም ጨካኝ ሰው ነበር። ሳዳምን በየቀኑ ይደበድበውም ነበር። ከብቶች እንዲጠብቅና ከጎረቤቶቹ እንዲሰርቅም ያስገድደው ነበር። በትምህርት ቤት ጓደኞቹ አባት የሌለው እያሉም ያሾፉበትም ነበር። ሳዳም በዚህ የልጅነት ስቃይ ውስጥ እያለ አንድ ትልቅ ትምህርትም ተማረ። ዓለም ጨካኝ ናት፣ ካልገደልክ ትገደላለህ የሚል የሕይወት መመሪያ። ይህ በልጅነቱ ያየው ግፍ ወደፊት በሚሊዮኖች ላይ ለሚያደርሰው ጭካኔም መሰረትም ሆነው። ሳዳም በ10 ዓመቱ ከእንጀራ አባቱ ቤት ጠፍቶም ወደ አጎቱ ቫይራላ ታልፋ ቤትም ሄደ። አጎቱ የቀድሞ ወታደርና የብሪታንያ ተቃዋሚ ነበር። ሳዳም ማንበብና መጻፍ የተማረው በዚሁ ዕድሜ ውስጥም ነበር። አጎቱ በሳዳም አእምሮ ውስጥ ታላቅ የአረብ መሪ መሆን አለብህ የሚል ዘርም ዘራበት። ሳዳም በወጣትነቱ ባግዳድ ገባ። በዚያን ጊዜ ኢራቅ በንጉሣዊ አገዛዝ ስርም ነበረች። ሳዳም በአዝ የተባለውን ፓርቲም ተቀላቀለ። ይህ ፓርቲ በኃይል ስልጣንን መያዝ የሚፈልግም ቡድን ነበር። ሳዳም ለፓርቲው ታማኝ ገዳይ በመሆን ስራውን ጀመረ። በ1959 ዓመተ ምህረት ሳዳም አንድ ትልቅ ተልእኮም ተሰጠው። የኢራቅ ጠቅላይ ሚኒስትር አብዱል ከሪም ቃሲምን መግደል። ሳዳምና ጓደኞቹ መንገድ ላይ መኪናቸውን አድፍጠው ጠበቁ። ተኩስ ተከፈተ። ነገር ግን ሙከራውም ከሸፈ። ሳዳም በእግሩ ላይ በጥይትም ቆሰለ። ታሪኩ እንደሚለው ሳዳም በገዛ ቢላው ጥይቱን ከእግሩ አውጥቶ በጨለማ የጤግሮስን ወንዝ በዋና ተሻግሮ ወደ ሶሪያ ከዚያም ወደ ግብፅ አመለጠ። ይህ ክስተት ሳዳምን በፓርቲው ውስጥ አፈ ታሪክ አደረገው። በስደት በነበረበት ወቅት የሕግ ትምህርት ቢጀምርም አእምሮ ግን በሴራና በስልጣን ጥም ተሞልቶም ነበር። በ1963 የባዕዝ ፓርቲ በደም አፋሳሽነት መፈንቅለ መንግስት ስልጣን ሲይዝ ሳዳም ወደ ሀገሩ ተመለሰ። ነገር ግን ብዙም ሳይቆይ ፓርቲው ከስልጣን ተባረረና ሳዳም ታሰረ። ወህኒ ቤት ውስጥ ሆኖም የፓርቲውን የጸጥታ ክፍል ወይም የስለላ መዋቅር ማደራጀት ጀመረ። ከሁለት ዓመት በኋላ ከእስር ቤትም አመለጠ። አሁን ሳዳም የድሮው ምስኪን የከብት እረኛ አይደለም። አሁን ሳዳም ጨካኝ፣ ታካችና በማንም የማይተማመን የጥፋት መሐንዲስም ሆኗል። በ1968 ዓመተ ምህረት ፓርቲው በድጋሚ ስልጣን ሲይዝ ሳዳም ከመጋረጃ በስተጀርባ ሆኖ የኢራቅ እውነተኛ ጌታ ለመሆን የመጀመሪያውንም እርምጃ ተራመደ። በ1970ዎቹ መጀመሪያ ላይ የኢራቅ ፕሬዝዳንት አህመድ ሐሰን አልበክር ነበሩ። ሳዳም ደግሞ ምክትል ፕሬዝዳንት። ነገር ግን ይህ ስም ብቻ ነበር። ሳዳም የሀገሪቱን የጸጥታና የስለላ መዋቅር በእጁ አድርጎም ነበር። በዚያን ጊዜ ሳዳም ለሕዝቡ ጥሩ ሰው ሆኖ ለመታየት ሞክሯል። ትምህርት ቤቶችንም አስፋፋ፣ ሆስፒታሎቹንም ገነባ። የኢራቅ ዘይት ለሀገር ጥቅም እንዲውልም አደረገ። ሕዝቡም ወደደው። ነገር ግን ከዚህ ፈገግታ ጀርባ አንድ ትልቅ አውሬ ተደብቆ ነበር።
ሳዳም ስልጣኑን ለማጠናከር የገዛ ቤተሰቦቹንና የቅርብ ዘመዶቹን በከፍተኛ የስልጣን ቦታዎችም ላይ ያስቀመጠ። ሐምሌ 1979 ዓ.ም ሳዳም ከአሁን በኋላ ምክትል ሆኖ መቆየትም አልፈለገም። አህመድ ሐሰን አልበክር በጤና ምክንያት በሚል ሰበብ ከስልጣናቸው እንዲለቁም አስገደዳቸው። ሳዳም ፕሬዝዳንት ሆነ። ነገር ግን በፓርቲው ውስጥ እርሱን የማይደግፉና ለአልበክር ታማኝ የሆኑ ሰዎች እንዳሉም ያውቅ ነበር። እነዚህ ሰዎች በአንድ ሌሊት ለማጥፋት አንድ ዘግናኝ ዕቅድም አወጣ። ይህ ዕቅድ በታሪክ የባዕዝ ፓርቲ የማጽዳት እርምጃ ተብሎም ይታወቃል። ሐምሌ 22 ቀን 1979 ሳዳም በመቶዎች የሚቆጠሩ የፓርቲውን ባለስልጣናት በአንድ ትልቅ አዳራሽም ሰበሰበ። ስብሰባው በቪዲዮ እንዲቀረጽ ማዘዘ። ሳዳም መድረክ ላይ ወጥቶ በዝግታ ሲጋራውን እያጨሰ በመካከላችን ከሃዲዎችም አሉ አለ። ያኔ ነው አስደንጋጩ ድራማ የተጀመረው። አንድ በድብደባ የዛለ ባለስልጣን ወደ መድረኩ መጥቶ እኔና ሌሎች ሰዎች በሳዳም ላይ ሴራ አውጥተናል ብሎ የሐሰት ንዛዜም እንዲሰጥ ተደረገ። ከዚያም ሳዳም ስሞችን በዝርዝር መጥራት ጀመረ። ስሙ የተጠራ ሰው ወታደሮች እየጎተቱ ከአዳራሽ ያስወጡታል። በአዳራሽ ውስጥ የነበሩት ሰዎች በፍርሃት መንቀጥቀጥ ጀመሩ። አንዳንዶቹ ሳዳም ይንገስ እያሉ መጮህ ጀመሩ። 68 ከፍተኛ ባለስልጣናትም ተለይተው ወጡ። በጣም የሚዘገንነው ግን ሳዳም በሕይወት የተረፉትን ባለስልጣናት ታማኝነታቸውን ለማሳየት ጓደኞቻቸውን በገዛ እጃቸው ግደሉ ብሎ ማዘዙ ነበር። ያን ቀን ባግዳድ በደም ታጠበች። ሳዳም በመጨረሻም የኢራቅ ብቸኛዋ ፍጹም አምባገነን ሆነ። ከዚህ ቀን በኋላ በኢራቅ ውስጥ ማንም የሳዳምን መቃወም ቀርቶ በጥርጣሬ ማየት እንኳን የማይችልበት ዘመን መጣ። ሳዳም በየቦታው ሰላዮቹን አሰማራ። ወንድም ወንድሙን፣ ልጅ አባቱን አሳልፎ የሚሰጥበትም የጥርጣሬ ድባብ ነገሰ። የሳዳም ፎቶዎች በየቤቱ በየመንገዱና በየመስሪያ ቤቱም ተሰቀሉ። ራሱን እንደ ታላቁ የባቢሎን ንጉሥ ናቡከደነጾር ማየትም ጀመረ። የኢራቅ ቴሌቪዥን በቀን 24 ሰዓት ስለ ሳዳም ጀግንነት የሚዘምሩ ዘፈኖችን ብቻ ማስተላለፍ ጀመረ። ሳዳም አሁን አምላክን ያህል መከበር ፈለገ። ሳዳም ስልጣኑን ካጠናከረ በኋላ አይኑን ወደ ጎረቤት ሀገርም ማዞረ። በ1980 ዓ.ም ከኢራን ጋር የድንበር ውዝግብ በመፍጠር ታላቅ ጦርነት ማወጀ። ሳዳም ጦርነቱን በሳምንታት ውስጥ ያበቃል ብሎ አስቦም ነበር። ነገር ግን ጦርነቱ 8 ዓመታትን ፈጀ። በዚህ ጦርነት ወቅት ሳዳም የገዛ ሕዝቦቹን ጭምር የጨፈጨፈበትን ኬሚካላዊ መሳሪያ መጠቀም ጀመረ። በሚሊዮኖች የሚቆጠሩ የኢራቅና የኢራን ወጣቶችም በከንቱ አለቁ። የኢራቅ ኢኮኖሚ መፈራረስ ጀመረ። ሳዳም ግን ድል አድርጌያለሁ ብሎ በባግዳድ መሃል ላይ ሐውልት ማስገነባ። መጋቢት 1988 ዓ.ም በሰሜን ኢራቅ የምትገኝ ሃላጃብ የተባለች የኩርድ ከተማ ሰላማዊ ቀን ነበር። ሳዳም ኩርዶች ከኢራን ጋር ተባብረዋል በሚል ጥርጣሬ አንፋል የተባለ የዘር ማጥፋት ዘመቻም ጀመረ። በዚያን ቀን የሳዳም አውሮፕላኖች በከተማዋ ላይ ቦምብ መጣል ጀመሩ። ነገር ግን የሚወርደው ቦምብ ሕንፃዎችን የሚያፈርስ ሳይሆን ጋዝ ነበር። የከተማው ነዋሪዎች መጀመሪያ ላይ የአፕል ወይም የነጭ ሽንኩርት ሽታም ይሸታቸው ነበር። ብዙም ሳይቆይ ግን ሰዎች መተንፈስ አቃታቸው። ሕፃናት በየመንገዱ ተዝረከረኩ። እናቶች ልጆቻቸውን ከአየር መርዙ ለመከላከል ደረታቸው ላይ አጥብቀው ቢያቅፉም መርዙ ግን ሁሉንም ገደላቸው። በአንድ ቀን ብቻ 5000 ሰዎች በስቃይ አለቁ። ይህ በታሪክ የሳዳም ትልቁ ጥቁር ጠባሳም ሆኖ ቀረ። ከኢራን ጋር ለ8 ዓመታት የተዋጋው ሳዳም ሀገሪቱ በቢሊዮን የሚቆጠር ዶላር ዕዳ ውስጥ እንድትገባም አድርጓታል። ሳዳም ይህንን ዕዳ መክፈል አልፈለገም። ይልቁንም ኩዌት የኢራቅ 19ኛ ግዛት ናት የሚልም ሰበብ ፈጠረ። ነሐሴ 1990 ዓ.ም ሳዳም በድንገት ኩዌትን ወረረ። ኩዌት በሁለት ቀን ውስጥ ተቆጣጠራት። የዓለም መንግስታት ኩዌትን ልቀቅ ቢሉትም ሳዳም ግን አሻፈረኝ፣ የዓለም ጦርነት ቢነሳም አልለቅም በማለት በንቀት መለሰላቸው። ሳዳም አሜሪካንና አጋሮቿ ጥቃት ይሰነዝሩብኛል ብሎ አላመነም ነበር። ነገር ግን ይህ ትልቅ ስህተቱ ነበር። ጥር 1991 ዓ.ም
አሜሪካ የመራችው የበረሃ ማዕበል ወይም ዴዘርት ስቶርም የተባለው ዘመቻ ተጀመረ። ሳዳም የጦርነቶች ሁሉ እናት ወይም ማዘር ኦፍ ዘ ባትል በማለት ቢፎክርም የኢራቅ ጦር ግን በአንድ ወር ውስጥ ተንበረከከ። ሳዳም ከኩዌት ሲወጣ ግን እጅግ አሰቃቂ ተንኮልን ፈጸመ። ከ600 በላይ የነዳጅ ጉድጓዶችን በእሳት አቃጠላቸው። መላው የኩዌት ሰማይ በጥቁር ጭስ ተሸፈነ። ሳዳም እኔ ካልኖርኩ ይጥፋ የሚል የጥፋት ፖሊስም በመተግበር አሳየ። ኢራቅ ተሸነፈች። ነገር ግን ሳዳም በባግዳድ ሆኖ አሁንም እኔ አሸናፊ ነኝ እያለ ሕዝቡን ያታልል ነበር። ጦርነቱ እንዳበቃ በደቡብና በሰሜን ኢራቅ የሚኖሩ ሺዓዎች፣ ኩርዶች በሳዳም ላይ አመጹ። ሳዳም ወደቀ ብለው ደስታቸውንም ገለጹ። ነገር ግን ሳዳም አሁንም አልወደቀም ነበር። ሳዳም የቀሩትን ታማኝ ወታደሮቹንና ሄሊኮፕተሮቹን በመጠቀም አመጹን በጭካኔ ያፈነው። በ10 ሺዎች የሚቆጠሩ ሰዎች በጅምላ አስረሸነ። አስከሬኖቻቸው በጅምላ በቀብር ውስጥም ተቀበሩ። በሺዓዎች ዘንድ እጅግ የሚከበሩ መስጊዶችን በታንክ ተደበደቡ። ሳዳም ስልጣኑን ለማቆየት ሀገሪቱን በደም ባህር ውስጥም አጠለቃት። ከ1991 በኋላ በተጣለው ዓለም አቀፍ ማዕቀብ ምክንያት የኢራቅ ሕዝብ ለከፋ ረሃብና በሽታም ተጋለጠ። መድኃኒትና ወተት ጠፋ። በሺዎች የሚቆጠሩ ሕፃናት በረሃብና በሕክምና እጥረትም አለቁ። በዚያ ሁሉ መከራ ውስጥ ሳዳም ግን አዲስና ቅንጦት የተሞላባቸው 50 ቤተ መንግስቶችንም ገነባ። ሕዝቡ ዳቦ ሲያጣ ሳዳም በወርቅ ሳህን ይበላ ነበር። የሳዳም ልጆች ኡዳይና ቁሳይ ደግሞ ከሳዳም የባሰ ጭካኔ በሕዝቡ ላይ መፈጸም ጀመሩ። ኢራቅ በሰቆቃ የተሞላች እስር ቤትም ሆነች። ሳዳም ሁሴን ብቻ አልነበረም የኢራቅ ስጋት። ልጆቹ ኡዳይና ቁሳይ ከሳዳም የባሰ ጭካኔ ነበራቸው። በተለይም የበኩር ልጁ ኡዳይ ሁሴን ጭራቅ ነበረ። ኡዳይ የፈለጋትን ሴት በግድ የሚደፍር የኢራቅ የእግር ኳስ ተጫዋች ሲሸነፉ ብረት ውስጥ ከቶ የሚገርፍና በሰዎች ላይ የሚቀልድ ነበር። ሳዳም ልጆቹን የኢራቅ አንበሶች ቢላቸውም ሕዝቡ ግን የሲኦል ልጆች ይላቸው ነበር። የሳዳም አማቾች ወይም የልጆቹ ባሎች ሳይቀሩ ፍርሃት አድሮባቸው ወደ ዮርዳኖስ ኮበለሉ። ሳዳም ይቅርታ አድርጌላችኋለሁ ተመለሱ ብሎ ካታለላቸውም በኋላ ባግዳድ እንደገቡ በገዛ እጆቹ አስገደላቸው። ሳዳም ለስልጣኑ ሲል የገዛ ልጆቹ ባሎችን እንኳን አይመርም ነበር። መጋቢት 2003 ዓ.ም የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ለሳዳም 48 ሰዓት ሰጡ፣ ኢራቅን ለቀህ ውጣ። ሳዳም ግን በንቀት አሜሪካ እዚህ መጥታ ራሷን ታጠፋለች በማለትም ዛተ። ነገር ግን ቃሉ እውነት አልነበረም። ጦርነቱ ሲጀመር አሜሪካ ሾክ ኤንድ አዌ ወይም ድንገተኛ አስደንጋጭ የተባለውን የታሪክ ትልቁን የአየር ድብደባ በባግዳድ ላይ ከፈተች። የሳዳም የወርቅ ቤተ መንግስቶች በቦምብ ሲጋዩ ዓለም በቀጥታ ስርጭትም ተመለከተች። የሳዳም ጦር እስከ መጨረሻው እንዋጋለን ቢልም በ3 ሳምንት ውስጥ ግን ባግዳድ ወደቀች። ሚያዝያ 9 ቀን 2003 በባግዳድ ፊርዶስ አደባባይ የቆመው ግዙፍ የሳዳም ሐውልት በአሜሪካ ታንክ ታግዞም ወደቀ። ያ ምስል የሳዳም አገዛዝ ማብቃቱን ለዓለም ያበሰረ ነበር። ኢራቃውያን ወደ አደባባዩ ወጥተው የወደቀውን የሳዳም ሐውልት በጫማቸው መምታት ጀመሩ። በአረብ ባህል ሰውን በጫማ መምታት ትልቅ ውርደት ነው። ለ24 ዓመታት በድንጋጤ ተውጦ የነበረው ሕዝብ አሁን ጥላቻውን በወደቀው ሐውልት ላይ መወጣት ጀመረ። ነገር ግን ሳዳም በዚያ አደባባይ አልነበረም። እርሱና ልጆቹ የት እንደደረሱ ማንም አላወቀም። ሳዳም ከተሸሸገበት ሆኖ ተዋጉ የሚል ድምፅ መልእክት ቢልክም እርሱ ግን በመሬት ስር መደበቅን መረጠ። ሐምሌ 2003 ዓ.ም አሜሪካ የሳዳም ልጆች ኡዳይና ቁሳይ በሞሱል ከተማ መሸሸጋቸውንም ሰማች። ታላቅ ውጊያም ተደረገ። ኡዳይና ቁሳይ እስከ መጨረሻው ተዋግተውም ተገደሉ። ሳዳም የልጆቹን መሞት በሬዲዮም ሰማ። ለሳዳም ይህ ትልቅ ስብራት ነበር። በአንድ ወቅት የኢራቅ ጌታ የነበረው ቤተሰብ አሁን እየፈረሰ ነው። ሳዳም አሁን ብቻውን ቀረ። ምንም አይነት ጦር፣ ምንም አይነት ቤተ መንግስት አልነበረውም። አሜሪካ ለሳዳም 25 ሚሊዮን ዶላርም አወጣች። ሳዳም ግን አልተገኘም። በየቀኑ ቦታ ይለውጣል። ጺሙን አሳደገ፣ ልብሱን ቀየረ። በአንድ ወቅት የኢራቅ መሬት በሙሉ የኔ ነው ይል የነበረው ሰው
አሁን የሚተኛበት አስተማማኝ አልጋጣ። የአሜሪካ ልዩ ኃይሎች ኦፕሬሽን ሬድ ዳውን በሚል ስም ሳዳምን ፍለጋ ወደ ቲክሪቲ ተንቀሳቀሱ። ሳዳም ተወልዶ ባደገባት መንደር አቅራቢያ መደበቁን ደረሱበት። የዓለም ትልቁ አምባገነን የት ሊገኝ ይችላል? ቤተ መንግሥት ወይስ ቪላ? መልሱ ግን ማንም ያልጠበቀው ነበር። ታኅሳስ 13 ቀን 2003 ዓ.ም የአሜሪካ ወታደሮች ኦፕሬሽን ሬድ ዳውን በሚል ስም በቲክሪቲ አቅራቢያ የምትገኝ አንዲት ትንሽ የእርሻ ቦታም ከበቡ። በቦታው ላይ ምንም አይነት ቤተ መንግሥት አልነበረም። የነበረው አንድ ትንሽ የጭቃ ቤት ብቻ። ወታደሮቹ መሬቱን ሲፈትሹ አንድ መንጣፍ አገኙ። መንጣፉን ሲያነሱት ደግሞ በቅጠልና በአፈር የተሸፈነ ጠባብ ጉድጓድ። በጉድጓዱ ውስጥ አንድ ሽጉጥ የያዘ ፂሙ ያደገ የቆሸሸና የከሳ ሽማግሌም ተገኘ። ያ ሰው በኢራቅ ቴሌቪዥን በግርማ ሞገስ የሚታየው ሳዳም ሁሴን ነበር። ወታደሮቹ ሲጎትቱት እኔ ሳዳም ሁሴን ነኝ፣ የኢራቅ ፕሬዝዳንት፣ መደራደር እፈልጋለሁ አለ። ወታደሮቹ ግን ከፕሬዝዳንት ቡሽ ሰላምታ አለህ በማለት በቁጥጥር ስር አዋሉት። ዓለም በድንጋጤ ተዋጠች። ሳዳም ሲመረመር አፉን ከፍቶ ጥርሱ ሲታይ የሚያሳየው ቪዲዮ በመላው ዓለም ተሰራጨ። ይህ ለሳዳም ደጋፊዎች ትልቅ ስብራት ነበር። ለኢራቅ ሕዝብ ደግሞ ሳዳም ሰው መሆኑንና መጨረሻው መድረሱንም ያበሰረ ነበር። ሳዳም ወደ እስር ቤት ተወሰደ። ለዓመታት የገዛ ሕዝቡን ሲያሰቃይ የነበረው ሰው አሁን ራሱ በአሜሪካ እስር ቤት ውስጥ ሆኖ ፍርድ መጠበቅ ጀመረ። በዚያ ጠባብ ክፍል ውስጥ ሆኖ ቁርአን ያነብና ግጥም ይጽፍም ነበር። የድሮ ኃይሉ ተኖም አልቋል። በ2004 ዓ.ም የሳዳም ሁሴን ችሎት ተጀመረ። ሳዳም በችሎቱ ላይ ምንም አይነት ጸጥታ አላሳየም። ዳኞቹን እናንተ ሕገወጥ ናችሁ እያለ ይጮህም ነበር። እኔ አሁንም የኢራቅ ፕሬዝዳንት ነኝ በማለት ይከራከርም ነበር። በተለይም በ148 ሺዓዎች ላይ በፈጸመው ዱጃይል የተባለ ጭፍጨፋም ክስ ቀረበበት። ምስክሮች በሳዳም እጅ የደረሰባቸውን ስቃይ ሲናገሩ፣ ሳዳም ግን በንቀት ይስቃል ወይም ይሳደብ ነበር። ነገር ግን ማስረጃዎቹ ጠንካራ ነበሩ። ህዳር 2006 ዓ.ም ፍርድ ቤቱ የመጨረሻውን ውሳኔ ማስተላለፈ። ሞት በስቅላት። ታኅሳስ 30 ቀን 2006 ዓ.ም የአረብ ዓለም ኢድ አል አድሃን ለማክበር እየተዘጋጀች በነበረችበትም ንጋት ሳዳም ሁሴን ወደ ስቅላት ቦታ ተወሰደ። ሳዳም ጥቁር ኮትና ነጭ ሸሚዝ ለብሶ ነበር። ፊቱ እንዲሸፍኑት ሲጠይቁት አልፈልግም በማለት እምቢም አላቸው። በእጆቹ ቁርአን ይዞ ነበር። ወደ ስቅላቱ ገመድ ሲጠጋ በዙሪያው የነበሩ ሰዎች ሙቅታዳ እያሉ ይሰድቡትም ነበር። ሳዳም ግን ይህ ነው ጀግንነታችሁ በማለት በንቀት መለሰላቸው። የመጨረሻ ቃላቱን ሸሃዳ ሳይጨርስ ገመዱ ተሳበ። ሳዳም ሁሴን በ69 ዓመቱ ሕይወቱ አለፈ። የሳዳም ስቅላት በሞት ተቀርጾ ለዓለም ተሰራጨ። ያ ምስል በአረብ ዓለም ትልቅ ቁጣን ቀሰቀሰ። አንዳንዶች አምባገነኑ ተቀጣ ሲሉ፣ ሌሎቹ ደግሞ እንደ ጀግና ሞተ አሉ። ከሳዳም ሞት በኋላ ኢራቅ ወደ ታላቅ የእርስ በርስ ጦርነት ትርምስ ውስጥም ገባች። ዛሬም ድረስ የኢራቅ ሕዝብ በሁለት ተከፍሏል። ሳዳም የሀገሪቱ ጋሻ ነበር የሚሉና ሀገሪቱን ያጠፋ ጨካኝ ነበር የሚሉ። ነገር ግን አንድ እውነት አለ። የሳዳም ጭካኔ በሚሊዮኖች ሕይወት ላይ ጠባሳም ጥሎ አልፏል። ለዛሬ ያዘጋጀንላችሁ የሳዳም ሁሴን ታሪክ እዚህ ላይ ያበቃል። ቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።